ስልጠናው እንደማይቀር የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ይተገበራል የተባለው ስልጠናና ምዘና ክፍያ ይኖረው እንደሆነ የተጠየቀው መስሪያ ቤቱ ለምዝገባ፣ ለምዘና፣ ለሰርተፍኬት የሚከፈል ምንም አይነት ክፍያ የለም ብሏል። ነገር ግን አሽከርካሪዎች ራሳቸው ለስልጠና በመረጡበት የአሽከርካሪ ተቋም ከፍለው ስልጠናውን የሚከታተሉ ይሆናል ሲል ገልጿል። ለምንድነው ከፍሎ የሚማረው? ለምንድነው ከፍሎ የሚሰለጥነው? የተለየ ስልጠና ነው እንደሚሰጠው? የተለየ ትምህርት ነው እንደሚሰጠው? ሙያውን አፕግሬድ ለማድረግ ነው እንዴ? ደረጃ እድገት አለው እንዴ? ለምንድነው የሚከፍለው? ስልጠናው ስተደ ሹፌር ደሞዙ ስኬሉ ያድግለታል እንዴ? ሲቀጠር ለምሳሌ ለምንድነው የሚከፍለው? በአንድ አይነት ትምህርት በአንድ አይነት ስልጠና ሁለቴ ለምን ይከፍላል? ለምንድነው በፈለጉት የአሽከርካሪ ትምህርት ቤት ከፍሎ መሰልጠን ይችላሉ ማለት ምን ማለት ነው? ቀድሞ በሰለጠነበት ቀድሞ በተማረበት ትምህርት ቤት ገብቶ በነፃ ይማራል እንጂ ለምንድነው የሚከፍለው? ትምህርቱ ችግር አለበት፣ የተሟላ አይደለም አይደል? የዋና ዓላማ ይሄን እኮ መከራከር የነበረባቸው የመንጃ ፍቃድ ትምህርት ቤቶች ነበሩ በመሰረቱ። በዚህ አጋጣሚ አሽከርካሪዎች ትምህርት ቤት ሁለቴ ይቀበለው ማለት ነው፣ ሁለቴ ሰርቲፊኬት ይስጠው ማለት ነው። አስተምሮ በራሱ ችግር የመንጃ ፍቃድ ትምህርት ቤቶችና ይሄ ተቋም እኮ ነው አይደል ኢን ኮላቦሬሽን ይሄን መንጃ ፍቃድ የሰጡ ሰርቲፊኬት ያደረጉት። እና ለምንድን ነው ሹፌሩ ለስልጠና የሚከፍል? ለምንድን ነው? ምናልባት ከአካባቢ አንፃር በአካባቢ በሚገኘው ትምህርት ቤት ሰለጥ ይሆናል እንጂ ክፍያ ለምንድን ነው የሚከፍለው? ሁለቴ ነው። ሁለቴ ለምንድን ነው የሚከፍለው? ከፍሎ ተምሮ ሰርቲፋይ ተደርገሃል፣ ብቁ ነህ፣ ትመጥናለህ ተብሎ የተሰጠው ሰርቲፊኬት ዛሬ ደግሞ እንደገና መልሱ ችግር አለበት ተባለ እና ይሄን ማን ነው ኢንከር ማድረግ ያለበት? ይሄን ማን ነው መክፈል ያለበት ነው እንዴ? ደግሞ ምን አለ ለምዝገባ ለመመዘኛና ለሰርቲፊኬት አይከፈልም። እንደውስ ለሱ ታስከፍል ነበር እንዴ? ውሉስ የተደረገው ከምን አንፃር ነው? ለትምህርቱ ለስልጠናው አንድ ተፈለገው ምን ተማሪ ታዲያ ከፍሎ ተማረኩ ሲማርና ካርዱን የትምህርት ማስረጃውን ከፍሎ ሊያወጣው ነው እንዴ? ኦሬዲ በትምህርቱ እኮ የሚጣጣ ነገር ነው። አብሮ በስልጠናው ላይ እኮ የሚጣጣ ነገር ነው። እዛው የሚከካሰው ምን አሁን ይሄ ነፃ ልባል ነው? እንደውም በዚህ ድሮ ከተቀበላችሁ ራሱ ድሮ በዚህ ተቀበላችሁ ከሆነ ነውረኞች ናችሁ ማለት ነው። በዚህ ራሱ አሰልጥነ ሰርቲፊኬት የማድረግ ግዴታ እኮ ነው። አሰልጥነ እኮ ሰርቲፊኬት መስጠት እኮ ግዴታ ነው። ድሮም ታስከፍል ነበር ማለት ነው ድሮም በዚህ። ስለዚህ እያንዳንዱ ሰልጣኝ አሽከርካሪ ካስተማረው ትምህርት ቤት ይሄን ገንዘብ መጠየቅ አለበት ማለት ነው። ራሱ ትራንስፖርት ሚኒስቴርን ጭምር ለምንድን ነው የሚከፍለው? ለሁለተኛ ጊዜ አፕግሬድ እያደረገ ነው እንዴ? አፕግሬድ እያደረገ እኮ አይደለም ያንኑ የሚሰለጥነው ደግሞ